ቆይ ምንድን ነው የተፈጠረው? ማን ነው ያለው? የሚሰማኝ ሰው አለ? የተረገሙ ምንድን ነው ያደረጉት? እርጂ፣ እባክሽ እርጂ። አምቡላንስ ጥሪ እባክሽ እርጂ። ተይ አታርጊው፣ ተይ እባክሽን ተይ። አዲፍ በደንብ አዳምጠኝ። አንድ ነገር ታደርግልኛለህ? የአንድ መኪና ታርጋውን እልክልሃለሁ። ታክሲ ነው። ውስጡ ያሉ ሴቶችን ይዘህ ወደ ፖሊስ ጣቢያ ዘንድ እንድትሄድ፣ ደግሞ ለማንም ምንም እንዳትል። ይህንን እኔና አንተ ለብቻችን በሚስጥር የምንሰራው ስራ። እርጂኝ እባክሽ እርጂኝ። አፍራ በቃ አልፏል፣ ሁሉም አልፏል። አንቺ ብቻ ተረጋጊ። ምንም አትሆኝም፣ ሁሉም አልፏል። በቃ ተረጋጊ። ምንድነው? ምን የተፈጠረ ነው? አሁኑ ከመኪና ወረዱ። እህቴ ሊወስዱኝ ነው። ውጪ ከመኪናው። አፍራ ምንም አትሆኝም። አፍራ ቆይ ምን እያደረጋችሁ? ነይ ወደዚህ። አፍራ ምንም አትሆኝም። ነይ ወደዚህ። አባቴ ያዕቆብ ይቅርታ ብቻ እንዲጠይቀው ነው የምንፈልገው። እኔ ከእዝረት ጋር የጀመርነው ቢዝነሳችን እንዲበላሽ አልፈልግም። በቃ ነገሩን ቀለል አድርጎ ይቅርታ ብቻ ይጠይቀው። ልጅ አሽሪፍ እንኳን ደህና መጣ። እና ረጅም ዕድሜ ይስጥ አባቴ ያዕቆብ። አመሰግናለሁ ልጅ። የተፈጠረውን ነገር ሰምቻለሁ። በዚህ ችግር ምክንያት የቀድር ሥራ ችግር ውስጥ ገብቷል። ጉዳዩን በአጭሩ ለመቋጨት ይዝረትን በወንድምና በራሴ ስም ይቅርታ ጠይቀው ይህንን ጉዳይ እንዝጋው። አባቴ ያዕቆብ ይቅርታ የሚያስብል ነገር የለም። ወንድሜ ጎርዳን ያደረገው ነገር ቢያንስ ነው እንጂ የሚበዛ አይደለም። ልጄ ምን እያልክ ነው? አባቴ ያዕቆብ ያ ሰውዬ የማይሆን አስጸያፊ ስድብ ተናግሮናል። ምንድን ነው ያለ? ምን? እውነት ይሄንን ብሏል ያ ሰው? ይቅርታ ብሎ ነገር የለም። ችግር የሚፈልግ ነገር ከሆነ ግንባሩን ብላችሁ ጣሉት። በሉ ጨርሻለሁ እኔ። ቆይ አሽፍ፣ ለምንድን ነው ጉዳዩ እንደዚህ የምታካብደው? ይቅርታ ጠይቀህ ጉዳዩን ባጭሩ መቋጨት ይቻል? ራሴ ላይ ለምንድን ነው ችግር የምታመጣው? ምንም ይቅርታ ሳልጠይቅ ጉዳዩን መጨረስ እችላለሁ። ባይሆን ከእኔ በላይ ለራስህ ብትጨነቅ ጥሩ ነው። ለመሆኑ ገንዘቦቹን የት ነው ያስገባው? ስለምን ገንዘብ ነው የምታወራው? የቡድኑ ገንዘብ የት ነው ያለው? ገንዘቡ እንዳጠፋ ሰምቻለሁ። ስለ እኔ ማሰቡን ተውና ለራስህ ብትጨነቅ ጥሩ ነው። እንደ ወንድም ልምከርህ ብዬ ነው። ሚዛንና እህቷ አፍራ ወደ ፖሊስ ጣቢያ መጥተዋል። የያዛቸው ፖሊስ አፍራን ምርመራ ክፍል ውስጥ በጥያቄ እያጣደፋት እያስጨነቃት፣ እሷም እያለቀሰች በእንባ ተሞልታ የተፈጠረውን ነገር ለማስረዳት ትሞክራለች። እባክሽን ልቀቂን። እህቴ ይህንን ያደረገችው ራሷን ለመከላከል ስትለው። ተይ እንጂ ራስን ለመከላከል ብላ ነው ያንን ምስኪን ልጅ የገደለችው? ምን እያልሽ ነው? ያ ልጅ እኮ ሊደፍራት ነበር ማድረግ ነበረባት። ራሷን ለመከላከል የቻለችን ሁሉ አደረገች። በቃ በአጋጣሚ የተፈጠረ ነገር ነው። ሁሉም ወንጀሎች ታስበው የሚደረጉ አይደሉም። አጋጣሚ የሚደረጉ ወንጀሎችም አሉ። ያሳዝናል። እህትሽ ቢያንስ ከ15 እስከ 22 ከዛም በላይ የእስር ቅጣት ሊጠብቃት ይችላል። ምን እያልሽ ነው? እባክሽን ተይ። ይሄ እንዲሆን አትፍቀጂ። እህቴ ገና ልጅ ነች። ትምህርቷን እንኳን አልጨረሰችም። እባክሽን ተይ። እንደዚህ አታር። ቆይ ምን ማድረግ ነበረባት? ራሷን መከላከል፣ ራሷን መጠበቅ አልነበረባትም? ይሄ ጉዳይ አንቺ እንደምታስቢው ቀላል ነገር አይደለም። የሞተው ልጅ ቤተሰብ በጣም ባለሀብት ናቸው። የልጃቸውን ሞት ከሰሙ በኋላ አርፎ አይቀመጡም። አንድ ነገር ማድረጋቸው አይቀርም። እሺ የእህቴን ወንጀል እኔ ልውሰድ፣ እኔ ልታሰር፣ እህቴን ልቀቂያት። እንደዛ ብለው ነገር የለም። እህትሽ ትታሰራለች። አንቺ እሺ ካልሽ ግን ሌላ መንገድ አለ። ምንድን ነው እሱ? ከአሽሪፍ ቴኪ ጋር ምንድን ያለሽ? ምን? ከዛ ሆቴል ባለቤት ከአሽሪፍ ቴኪ ጋር ምንድን ነው ያለሽ? ምን እያልሽ ነው? አቶ አሽሪፍ የዛ ሆቴል ባለቤት ነው? አሁን የጠየቅኩሽን ብቻ መልሽ። ምንድን ነው ግንኙነታችሁ? የት ነው የምትተዋወቁት? ምንም ግንኙነት የለንም። አቶ አሽሪፍ ጋር የተዋወቁት እዛ የምናቀርበው የሙዚቃ ስራ ነበር። በአጋጣሚ በቃ ተዋውቀን ነው። አትደብቅኝ፣ እውነቱን ንገረኝ ያልኩሽ ነው። እውነቴን ነው። ለምን ብዬ ደብቅሻለሁ? እዛ ሆቴል የሙዚቃ ስራ የምናቀርበው ነበር። በቃ በዛ ምክንያት ነው የተዋወቁት። ጥሩ። በነገራችን ላይ ስለ እህትሽ ወንጀል ማንም የሚያውቁ ነገር የለም። ምንም የሚያውቁ ነገር የለም። አንቺ ከፈለግሽ ደግሞ እስከ መጨረሻው ማንም ምንም እንዳያውቅ ማድረግ እንችላለን። እንዴት? እሱን ለእኛ ተይ። በጣም ቀላል ነው። ቤት ውስጥ እያለ አዳልጦት ወድቆ ግንባሩን ተመቶ ድንገት ሞተ። ሌቦች ሊዘርፉ ወደ ቤት ገብቶ ሲታገሉ ገለውት ወጡ። እንደዛ ብለን በቀላሉ ጉዳዩን ዘግተን መውጣት እንችላለን። አልገባኝም። ቆይ ለምን ብለሽ ነው የምታርጊው? ለምን? ምክንያቱ ምን መሰለሽ? አንቺ ለእኔ መስራት ከቻልሽ እኔም ደግሞ ይህንን ላደርግልሽ እችላለሁ። ምን? እኔ ላንቺ ልሰራ?
አዎ ለእኔ መስራት ትጀምሪያለሽ። ሲመስለኝ አሽሪፍን ተዋውቀሸዋል እንጂ ስለሱ የምታውቂው ነገር ያለ አይመስለኝም። አሽሪፍ ከተማችን ውስጥ አሉ ከተባሉ ማፊያዎች አንዱና ግንባር ቀደሙ እሱ ነው። አዎ ለነገሩ ሰርጉ ላይ የተፈጠረው ነገር እንደዛ አይነት ነገር እንዳለው ያስታውቅ ነበር። ጎበዝ ልጅ። አሁን እህትሽን ለማዳን ምን ማድረግ እንዳለብሽ ልንገርሽ። ወደና አሽሪፍ ሆቴል ሄደሽ ስራ እንዲቀጥሩሽ ታደርጊያለሽ። ከዛ አንድ ባንድ ሁሉን ነገር ለእኔ እየደወለሽ ታሳውቂኛለሽ። ማለት አልገባኝም። ሰላይ ልታደርጊኝ ነው ማለት ነው? አንቺ እንደፈለግሽ ብለሽ ልትጠሪው ትችያለሽ፣ ግን እህትሽን ለማዳን ያለሽ አማራጭ አንድና አንድ ይሄ ነው በቃ። ምን እያልሽኝ ነው? እነዛ ሰዎች እኮ ኃይለኛ ናቸው። ዝም ብሎ ሽጉጥ የተማዘዙ ነበር። እኔ እንደዚህ አይነት ስራ እንደምሰራ ካወቁ ዝም ብሎ አይተውኝም፣ ይገሉኛል። እባክሽን እህቴን ልቀቂያት። ለሁለታችንም ማንም የለንም። እኔም ለእሷ እሷም ለእኔ ብቸኛ ነች። እባክሽን እናታርጊ። እባክሽን እህቴን ልቀቂያት እባክሽን። ኒሳን ምን ስትኝ ነበር? ለእህቴ ስል ምንም አደርጋለሁ ስትኝ አልነበረም? ይኸው የእህትሽን ህይወት ለመታደግ ከፈለግሽ ያቀረብኩልሽ መደራደሪያ ተቀበይ። ለማንኛውም እህትሽ ማረፊያ ክፍል ለጊዜው ትቆያለች። እስከዛው አንቺ በደንብ አስቢና ውሳኔሽን አሳውቂኝ። እንኳን ደህና መጣ ቀደር። መቼም አሽሪፍ የሚባለው ሰውዬ አዎ አጥፍተናል፣ ይዘትን ይቅርታ እንጠይቋለን ብሏል አይደል? አታስብ፣ መቼም ቢሆን አሽሪፍ ይቅርታ አይጠይቅህም። ምንም ችግር የለውም። ያንን የማይረባ እኔ ራሴን የሚጨርሰው እገለዋለሁ። አፍን ዝጋ አንተ ማትረባ። በአንተ ምክንያት ነው እንደዚህ አይነት ነገር ውስጥ የገባ ነው። በአንተ ምክንያት ይሄ ሁሉ የመጣው በአንተ ምክንያት ነው። ወንድሜ እኔ ሳስበው ይህንን ጉዳይ በዚህ ብንቋጨው ጥሩ ነው። ከአሽሪፍ ጋር ሌላ ችግር ውስጥ ባገባ ጥሩ ይመስለኛል። አላደርገውም፣ መቼም አላደርገውም። እኔ ኢዝሜት ነኝ። ማንም ሰው ኢዝሜትና ቤተሰቡን ነክቶ አርፎ መቀመጥ አይችልም። አሽሪፍን ለመግደል ብዙዎች እንደዚህ ሲስቱ ነበር፣ ግን ደግሞ መጨረሻቸው ጥሩ አልሆነም። ቀድር ምንም አታስብ። እኔ እንደ ማንም ሰው አይደለሁም። ዝም ብዬ በዛቻና በማስፈራሪያ ብቻ ምቀር። ኢዝመት ጥሩ ተናግራል፣ ግን አንድ ነገር ልንገርህ። አንበሳ ላይ ስተኩስ አክሱ ላይ መተው የለብህም። ኢላማ ልክ መሆን አለበት። ኒሳን ፖሊሷ ባቀረበችላት መደራደሪያ እያሰበች ስለ ራሷም ስለ እህቷ ብዙ ነገሮች እያወጣች እያወረደች በመጨረሻም ራሷን መስዋዕት አድርጋ የታናሽ እህቷን ህይወት ለመታደግ ፖሊሷ ቺዲም ያቀረበችላትን መደራደሪያ ተቀብላ እህቷን አስፈትታ ወደና አሽሪፍ ሆቴል ሄዳ አብሬያችሁ ስራ መስራት ፈልጋለሁ፣ ስራ ቅጥሩኝ ብላ ለምና ተማጽኖ በሚመስል ሁኔታ ትጠይቃቸዋለች። ሆቴሉ አስተዳዳሪ የሆነችው ኤርማክም ጥያቄዋን እንደተቀበለችና ከአሽሪፍ ጋር ተነጋግረው ውሳኔያቸውን እንደሚያሳውቁ ነግራት ትሸኛለች። ኒሳን ይቀጥሩኛል አይቀጥሩኝም እያለች ከራሷ ጋር እየተከራከረች ታክሲ እየጠበቀች እያለ ድንገት አሽሪፍ መጥቶ ልሸኝሽ ብሎ ወደ ቤት ጉዞ ይጀምራሉ። ያሳዝናል። አሽሪፍ ቴኪ ሩያን እያልክ እድሜ ሙሉ ኖራል። ግን አዎ እሷ ለአንተ ህልም ነች። ህልም ብቻ። በፍጹም አታገኛትም። እሷ ለአንተ ህልም ብቻ ሆና ነው የምትቀረው። አሽሪፍ ኒሳን ይዟት ወደ ቤት እየሄደ እያለ ድንገት አንድ መኪና ከኋላቸው ሲከተል በስፖኮ ይመለከታል። ኒሳን ቀስ በይና ከፊትሽ ያለው ኪስ ውስጥ ሽጉጥ አለ፣ ክፈችና ቀብኝ። ምን እያልክ ነው አቶ አሽሪፍ? እየቀለድክ ነው? ኒሳን እየቀለድኩ አይደለም፣ ያልኩሽን አድርጊ። እዛ ኪስ ውስጥ ሽጉጥ አለ፣ አውጪና አቀብኝ። አልገባኝም። ምን የተፈጠረ ነው? ምን ልታደርግ ነው? ያልኩሽን አድርጊ ባክሽን፣ ሽጉጡን አቀብኝ። እሺ፣ ግን ግራ ገብቶኛል። ይኸውልሽ በደንብ አዳምጪኝ። ሽጉጡን እንዳቀበልሽኝ መኪናውን አዙሬ አቆመዋለሁ። የዛኔ አንቺ ከዚህ መኪና በፍጥነት ወርደሽ ወደዛ ጫካ ገብተሽ ከዛ ስር ትደብቂያለሽ። ገባሽ? እኔ እንጃ። ገብቶሻል ያልኩሽ ነገር? አዎ ገብቶኛል። ተዘጋጂ። የደህንነት ቀበቶሽን ፍቺ አሁን። አውቆብናል። ለፎ የተረገሙ መውጣት ትችያለሽ። ሄደዋል። ደህና ነሽ አይደል? ደህና ነኝ፣ እኔ ደህና ነኝ። አንተ ግን ደህና ነህ መሰለኝ። የአሽሪፍ የዛሬ ማንነቱ ስብዕና በር የሆነችው ሩያ ነበረች። ለሩያ እያለ ምንም የማያደርገው ነገር አልነበረም። እሷም ብሎ ረጅም መንገድ ተጉዞ ከብዙ ፍለጋ ኋላ ሩያን አገኛት። የወንድሜ አሽሪፍ የልብ ምቱ ቢደመጥ ሩያ ነበር የሚለው። አሽሪፍ በዛች ምሽት ሩያን ለማግኘት ወደ ቤታቸው መጣ። ነገር ግን ያቺ ምሽት የሕይወቱን መንገድ የቀየረ የዛሬውን አሽሪፍ
የፈጠረ ምሽት ነበር። አሽሪፍ ወደ ሩያ ቤት ደረሰ። በርቀት እንደምንም ብሎ ሩያን ተመለከታት። በዛ እይታ ሩያን ባያት ይሻል ነበር። ልቡን የሚሰብር ክፉ ነገር ነበር ያየው። የልቤ ንግሥት የሚላት ሩያ አይዞሽ የሚላት ሰው ጠፍቶ በሐዘን ተቆራምታ ሰክስክ ብላ እያለቀሰች ነበር። አሽሪፍ በራሱ በጣም ተናደደ፣ አዘነ። ሩያ ገና በልጅነቷ የኔ የምትላቸውን ሰዎች አጣለች። ያ ለሩያ ጀርባውን ሰጥቶ የሚሄደው ሰው ደግሞ የሩያ የሐዘኗ ምክንያት ነበር። አሽሪፍ ይህን ሲመለከት በውስጡ እሳት ተቀጣጠለ። በንዴት ተሞልቶ ያንን ሰው ገለዋለሁ፣ አጠፋዋለሁ አለ። ምን ይመጣብኛል? ምንስ ሲከሰት ይሆን ብሎ አላስበም። እንደዛተውም አደረገ። ሰውየውን በስለት ወቅቶ አመለጠ። ያቺ አጋጣሚ ነበረች ወደዚህኛው ወደ ተረገመው ዓለም እስከ መጨረሻው ይዛው የገባችው። አምላኬ ተጎድታል፣ አሽሪፍ ቆስላል እኮ ቆስላል። ደህና ነኝ። ምን እያልክ ነው? እያየው ተመታል እኮ በጣም እየደማ ነው። ደህና ነኝ አልኩሽ እኮ ደህና ነኝ። ትንሽ ነገር ነው። ይሄ ሁሉ ደም እየፈሰሰ ትንሽ ነገር ነው ትለኛለህ? አምቡላንስ፣ ወደ ሆስፒታል መሄድ አለብን። አምቡላንስ መደወል ይኖርብኛል። የማየውን ነገር አታርጊ። ስልኩን ዝጊና ወደ ውስጥ ግቢ። ምን እያልከኝ ነው? ሆስፒታል መሄድ ይኖርብሃል። ወደ ሆስፒታል አንሄድም። ወደ ውስጥ ግቢ። ምን እያረክ ነው? አልገባኝም። ለምንድን ነው ወደ ሆስፒታል ማንሄደው? ብዙ ደም እየፈሰሰ እኮ ልትሞት ትችላለህ። እሺ ይህንን ያዘው፣ በደንብ ተጭነ ያዘው፣ በደንብ ያዘው፣ ደም እንዳይፈስ። ኒሳን እጆቿ እየተንቀጠቀጠ እየተርበተበተች ምን ማድረግ እንዳለባት ግራ ገባት። አሽሪፍ እንደ እህቱ ወደሚያያት ወደ ሆቴሉ አስተዳደር ኤርማቅ ትደውላለች። ኤርማቅ ስብሰባ ላይ ስለነበረች ሳታነሳ ትቀራለች። ቆይ ምንም አልገባኝም። ምን እየተፈጠረ ነው? ለምንድን ነው ወደ ሆስፒታል ማንሄደው? ሰዎቹ እነማን ናቸው? እንደዚህ ደምተህ ለምንድን ነው ወደ ሆስፒታል መሄድ ማችል? ሰዎቹ ከአንተ ምንድን ነው የሚፈልጉት? ለምንድን ነው የተኮሱብህ? እነማን ናቸው? ቆይ ኒሳን እባክሽን አንድ ነገር ላስቸግርሽ። ምንድን ነው እሱ? ንገረኝ። ምንድን ነው? እባክሽን አፍሽን ዝጊ። ዝም በይ። እንዴት ብዬ ነው ዝም ብሎ? ልትሞት ነው። ቆስላል እኮ። እኔ በዝምታ መሞት ነው ፈልገው። ስለዚህ እባክሽን። እነዚህ የተረገሙ ተመልሰው መጡ። ኒሳን ዝቅ በይ። ኒሳን በፍጹም ቀና እንዳትይ። ዝቅ በይ፣ ቀና እንዳትይ። እንዳያመልጡን። ይህ ጨርሻለሁ። አቀብለኝ። አሽሪፍ እችን አጋጣሚ ተጠቅሞ መኪናውን እያፈጠነ መኪናውን ወደ ጫካ ውስጥ ገባ አድርጎ ያቆመዋል። አሽሪፍና ኒሳን የሚከተሉ ሰው ግራ ቀኙን እያዩ ወዴት ሄዱ እያሉ መኪናቸውን እያፈጠኑ መንገዱን ይዞ ይሄዳሉ። አሽሪፍና ኒሳን ያመልጧቸዋል። አሽሪፍ የተተኩሰበት ህመሙ እየበዛ ራሱን ማንቀሳቀስ ይከብደዋል። ይህን ኒሳን መኪናውን እሷ እየነዳች ወደ ሕክምና ቦታ አሽሪፍን ማድረስ እንዳለባት አምና ራሱን እየሳተ ያለውን አሽሪፍን ይዛው እንደምንም አቅሟን አሟጣ ቦታ ትቀይረዋለች። ቀስ ብለ ሩያ፣ አንቺ ሩያ ነሽ? የኔ ሩያ ነሽ? ሩያ ምን እያለ ነው? ለማንኛውም ቁስልን ያዘው፣ ቁስልን ተጭነ ያዘው። ኒሳን የማታውቀው መኪና ቢሆንም እየተደናበረች ፈጣሪውን እየተማጸነች እንደምንም ብላ አሽሪፍ ወደ ነገራት አድራሽ ይዛው ትደርሳለች። ነገር ግን አሽሪፍ ራሱን ስቶ ነበር። አፍጥኑ፣ ለቀዶ ጥገና የሚያስፈልገኝ ሁሉ ነገር አዘጋጁ። ቶሎ በሉ። በጣም ብዙ ደም ፈሶታል። የሚያስፈልገው ነገር ሁሉ አዘጋጁልኝ። ቶሎ በሉ። አንቺም ታስፈልግኛለሽ። እኔ አዎ አንቺን ነው የምለው። ግን ይድናል አላቅም። ግን ማድረግ ይኖርብናል። የቻለውን ሁሉ ማድረግ ይኖርብናል። አሽሪፍ በፍጹም ሞት የለበትም። ሰላም ውድ የቃና መሳጅ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ አሰናዳውላችሁ ተወዳጁ አጓጊው ምርጡ ድራማ የህልም እንባ ክፍል 3 ይህንን ይመስል ነበር። እንዴት ነበር? ሀሳብ አስተያየቱን አስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? አሽሪፍ ይተርፍ ይሆን? የፖሊሷና የኒሳን ስራስ መቼ ነው የሚታወቀው? አሽሪፍ የተኮሰበትን ሰው ይበቀለ ይሆን? ወንድሞቹስ ቢሆኑ ዝም ይላሉ? መቼውን አሽሪፍ ሩያን የሚያገኛት? እነዚህንና ሌሎች በርካታ አጓጊ መሳጅ ትዕይንቶች፣ መሳጅ ክፍሎች ከፊት ይጠብቁናል። ሁሉንም አብረን በጋራ የምንመለከት ይሆናል። ይህ ተወዳጅ ተናፋቂ ድራማ በየዕለቱ ለእናንተ ጋር እንዲደርስ ግን ለቻናላችን አዲሱ ናችሁ ሰብስክራይብ በማድረግ የቃና መሳጅ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችና የህልም እንባ ተወዳጁ ድራማ በየዕለቱ ለእናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ላይክ ማድረጋችሁን በፍጹም እንዳዘነጉ። ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ስለ ሁሉም እስከ መጨረሻው ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት፣ ሀገሬ ሰላም ትሁን።